بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله كما تطيقوش ياو يزاري ጥያቄና መልሳችን ምንድነው የሚሆነው? አንደኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሪባ ወለድ ለሚበላ ሰው ዘካተል ፊጥር መስጠት ይቻላልን? ሶላት ይሰግዳል ግን ሪባ ብድር ተበድሮ ይጠቀማል። ለዚህ ሰው እንዴት ነው የሚል ይሄንን በተመለከተ ሪባ ሰውየው አራጣ የሚበላ ከሆነ በሚስኪንነት ነው የመጣው። ሶላት እየሰገደ የሆነ ነገር መልካም ነገር እያደረገ ነገር ግን አመጣጡ የሚበላው አጥቶ ቸግሮት ለዛ ነው የመጣው፣ ይሰጠዋል። ከእስልምና የሚያስወጣው አይደለምና ይሄ ስራው ማለት ነው። ወላኪን እዳውን ሊከፍል ነው። እዳውን ሊከፍልበት በአራጣ ያመጣውን ነገር ሊከፍልበት ከሆነ ይሄ ቀብለ አየቱ አይቻልም፣ አይሰጠው። ለምን? አራጣ እየተበደሩ ዘካ የምንሰጣቸው ከሆነ ምን ገይሪ ተውባ ዘካተል ፊጥር የምንሰጣቸው ከሆነ ነገም ተነጎዳም እየተበደሩ እዳ ውስጥ ይገባሉ። በሐራም ላይ መተጋገዝ ይሆንብናልና አይቻልም። እንደዛ ከሆነ ግን በሚስኪንነት አጥተው ባዷቸውን ሆነው ረሃብ ላይ ወድቀው ችግር ላይ ወድቀው ከሆነ ለሪባ ለአራጣ ሊከፍሉት ካልሆነ እንሰጣቸዋለን፣ ይሰጣቸዋል። ባረከላሁ ፊኩም። እዳሳ የሚከፍሉ ከሆነ ከተው ይቶብታሉ፣ እንሰጣቸዋለን። በዚህ ይቻላል ይላሉ يقول ኢማም ኢብኑ ባዝ ረሂመሁላህ ተዓላ وغيره من الائمه بارك الله فيكم። ይሄንን ይናገራሉ። ويشترط لدفع الزكاه للمدين الغارم الا يكون دينه في معصيه فمن غرم في معصيه بوንጀል እዳ የገባ ከልخمر በخمر እዳ የገባ والقمار በቁማር እዳ የገባ والربا በአራጣ እዳ የገባ ሰው فلا يجوز عطاؤه من الزكاه الا اذا تاب ተውበት ካደረገ እንጂ አይሰጠው። ተውበት ያደረገ እንደሆነ ሲቀር እንጂ አይሰጠው። وأقلع من هذه المعصية كونجل نقل بيوتجالو አይለመደኝም ከዚህ በኋላ ካለ ይሰጠዋል እዳውን ይከፍላል። بارك الله فيك። ይሄ ነው ተውበት ያደርግ ተውበት ያደርግ وقال الشيخ محمد بن عثيمين رحمه الله تعالى እንዲህ ይላሉ من غرم في محرم بحرام እዳ የገባ ሰው አንወዕጢህ من الزكاة አሏቸው። ከዘካ ይሰጠዋል እንዴ አሏቸው። الجواب ان تاب اعطيناه او توبت ካደረገ ይሰጠዋል። والا توبت ካላደረገ ግን ዝም ብሎ አራጣ በይ አይሰጠው። ለምን ወዕጢ አንሰጠው? ለምን? لان هذا اعانه على المحرم በሐራም ላይ ሰዎችን ማገዝና መርዳት ስለሆነ ጠንቀቅ እንላለን። እዚህ ላይ አይሰጠው። ولذلك لو اعطيناه استدان مره اخرى ብንሰጠው እንደገና ሌላ ዙር ይበደራል። ሌላ ዙር الشرح الممتعቸው ላይ ይህንን አስቀምጠዋል። ስለዚህ አራጣ የሚጠቀም አካል እዳውን ለመክፈል ስጡኝ ካለ ከቶበተ ይሰጠዋል፣ ካልቶበተ አይሰጠውም። እሺ ለሆዱ ከሆነ ችግረኛ ሆኖ من الفقراء والمساكين ከሆነና ምንም ከሌለውሳ እኛ አራጣ በልቷልና ከዚህ በፊት ብለን አንከለከለው። لانه لا يخرجه عن كونه مسلما ሙስሊም ከመሆን አያወጣው። فقير ነው አዎ፣ ምስኪን ነው አዎ፣ فقير ነው አዎ። للفقراء المسلمين ይሰጣል። نعم بارك الله فيك። ይሄንን በዚህ እንሄዳለን ማለት ነው። ቅድሚያ የሚሰጣቸውና ቅድሚያ የሚገባቸው ከመኖሩ ጋር ግን ለዛ አካል መስጠት ይቻላል ወይስ ዘካተል ፊጥሩ ይሆናል? ዘካውስ ይሆናል አይሆንም ለሚለው ነው ያስቀመጥኩት። والله اعلم። ሁለተኛ ጥያቄ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ቁርአን ስንቀራ ሱጁድ መውረድ እንዴት ነው ሁክሙ? ከመረጃ አንፃር ብትነግረኝ። ወደ ቂብላ መዞር ውዱእስ መኖር ግዴታ ነውን? ባረከላሁ ፊክ ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁክሙ ሱጁድ ቲላዋ እዚህ ላይ ዑለማዎቻችን ሱጁድ ቲላዋ በመኖሩ ላይ اتفق العلماء على مشروعية سجود التلاوة። سجود التلاوة በመኖሩ ላይ ሙሉ ስምምነት አለ። ነገር ግን اختلفوا في حكمه على قولين ይወጅባል አይወጅብም በሚለው ላይ ግን ሁለት ጎራ ተከፍለዋል። من حيث الأدلة ከመረጃ አንፃር ማለት ነው። አንዳንዶቹ ዋጅብ ነው ይላሉ፣
ሌሎቹ ደግሞ ዋጅብ አይደለም ይላሉ። ዋጅብ አይደለም ያሉት ذهب جمهور العلماء الى انه غير واجب አይደለም ወደሚለው አብዛኛው ሊቃውንት ሄዷል። من اهل العلم من المالكيه والشافعيه والحنابلة واجب አይደለም ብለው ሙጥለቀን ዋጅብ አይደለም ብለው ወስደዋል። واجب ነው ወደሚለው ሳነማን ሄዱ ذهب الى هذا الحنفية وهو رواية عن الإمام أحمد روايات واختار الشيخ الإسلام ابن تيمية واجب ነው ወደሚለው ይሄዳል። መረጃ አላቸው ወይ? አዎ ከመረጃ አንፃር ዋጅብም የሚሉት መረጃ ያቀርቡት አለ፣ ዋጅብ አይደለም ያሉት መረጃ ያቀርቡት አለ። ሰፋ ከማድረግ አንፃር ነው እንትን ልጅ ስላለኝ ነው የምናገረው። ባረከላሁ ፊኩም። ዋጅብ አይደለም ያሉት ጅምሁሩል ዑለማዎች መረጃቸው ፍንትው ያለ ግልጽ ያለ ብጥርጥር ያለ ምንድነው? ما جاء عن زيد بن ثابت رضي الله عنه قال قرأت على النبي صلى الله عليه وسلم والنجم إذا هوى والنجم قرأهባቸው አለ ስቀራ آية السجد ላይ ሲደርሱ فلم يسجد فيها رواه البخاري ومسلم ነብዩ ስጁድ አላደረጉም لو كان واجبا لسجد فلم يسجد منا أحد ይላል እንደውም في رواية ابن خزيمة ይሄ የመጣል في رواية በዚህ ይመጣል وفي رواية من فلم يسجد منا أحد ما አንድም ሰው ስጁድ ያላደረገ አለ አለ። ስለዚህ لو كان واجبا لسجد النبي صلى الله عليه وسلم ሌላም ዘገባ አለ እንግዲህ ዋጅብ አለመሆኑ ይሄ መረጃ ዑመር ኢብኑ ኸጣብ ما رواه ابن خزيمة اسناده حسن ዑመር ኢብኑ ኸጣብ ከለታት አንድ ቀን ኹጥባ ኸጠቡ የጁሙዓ ቀን ሚንበር ላይ ሆነ እና ሱረቱ ነህልን ቀሩ آية السجدة درسوا نزل من المنبر وردنا فسجد سجود አደረጉ وسجد الناس كلهم خطبة የሚያዳምጠው ሁሉ سجود አደረገ ከሚንበራቸው ላይ ወርደው سجود አደረገ حتى إذا كان الجمعة القابلة ቀጣይ ጁሙዓ ደግሞ እዛው ሚንበር ላይ ወጥተው ዑመር ኢብኑ ኸጣብ እንደዚሁ ቀሩ سجود የሚደርስበት የሚያስተርገው ላይ ሲደርሱ سجود አላደረጉ ዝማ يا أيها الناس إننا نمر بالسجود فمن سجد فقد أصاب እኛ በሱጁድ በሚያስደርግ እናልፋለን ሱጁድ ያደረገ ተከክል አግኝቷል ومن لم يسجد فلا إثم عليه ሱጁድ ያላደረገ ደግሞ ኃጢአት የለበትም አሉ። ይሄ የዑመር ኢብኑ ኸጣብ ስራ ነው። አብዱላህ ኢብኑ ዑመርም ان الله لم يفرض السجود الا ان نشاء ከፈለግን እንጂ አላህ ግዳጅ አላደረገብንም ብሎ ይተናገራል። እንግዲህ ከመረጃው ከንትን ሰብስበው ይሄንን ተናግረዋል። ይሄ ነው ዋና። ሁለተኛዎቹ የተናገሩት እነ ሸይኹል እስላም ኢብኑ ተይሚያ የመረጡት ዋጅብነቱን የመረጡት ግን መረጃቸው ምንድነው ሲባል አላህ በቁርአን ላይ አዟል ወስጁድ ወቅተሪብ ሱጁድ አድርግ ብሏል። ስለዚህ ትእዛዝ ደግሞ በዋጅብነት ነው ብለው ወስደውታል። እንዳውም ሱጁድ ያላደረጉትን አላህ ወቅሷቸዋል። ወኢዛ ቁሪአ ዐለይሂሙል ቁርአን ላ የስጁዱን ሱጁድ ያደርጉም ቁርአን ሲነበብላቸው ብሏል። ሲነበብ ሱጁድ ያድርግ ብለው በዚህ ላይ ወሰዱ። ባረከላሁ ፊክ። ስለዚህ ይሄ ምናልባትም ዋጅብነትን አያሳይም። ነብዩ ይሄንን እያዩ ነው እንትን ያሉት ያሳለፉት የተውት። ስለዚህ ዋጅብ አይደለም ግዳጅ አይደለም የሚለው ራጅህ አድርገን እንወስዳለን ነው። ውዱእ ሳይደረጋል ወይ ውዱእ ያስፈልገዋል የሚለውን ከፊል አህሉል ዒልም አዎ ያስፈልገዋል። ለሶላት እንደሚያስፈልገው አይነት ውዱእ እሱም ያስፈልገዋል። እንዲያውም ቁርጡቢ ይሄ እንትን ቁርአን ውስጥ የሚደረግ ሱጁድ አለ ምን ያስፈልገዋል ውዱእ ያስፈልገዋል። ከነጃሳ መጥራት استقبال القبلة ነያ ይሄ ሁሉ ያስፈልጋል። ቡኻሪ ብቻ ይሄንን የተቃረነ ነው ኢላ ما ذكره البخاري عن ابن عمر رضي الله تعالى عنه كان يسجد على غير طهارة ከአብደላህ ብን ዑመር ይዞ ቡኻሪ የዘገበዋል። እሱ ብቻ ነው ያለ ጧሃራ ያለው የአብደላህ ብን ዑመር ቡኻሪ ሐዲሱ ላይ ያመጣው ያ ብቻ ነው እንጂ ሌላ ምንም የሚያስይዝ ነገር የለም ብሎ ይሄዳል። ደግሞ እሱም ነው ሷሂሁም ውዱእ አያስፈልግም። አህሉል ዒልም የመረጡትም ይሄ ነው አያስፈልግም። ፈትዋ ዳኢማዎችም በዚህ ላይ ሰጥተዋል። ውዱእ አያስፈልግም። ውዱእ ግዳጅ አይደለም። فتوى اللجنة الدائمة والشيخ عبد العزيز بن باز وكذلك والشيخ محمد بن عثيمين ጨምረው በታል እዚሁ ላይ ዋጅብ አይደለም። እንዳውም የሚያሳይ ሌላ ነገር አላው ምን ቡኻሪ رحمه الله تعالى وبوب عليه البخاري بقوله باب سجود المسلمين مع المشركين ሙስሊሞችና ሙሽሪኮች ያደረጉት ሱጁድ ይላል። እየተቀራላቸው እያለ ሁሉም አንድ ላይ ሱጁድ አድርገዋልና ሁሉም ወነጅም ሲቀራ ሙስሊሙም ሙሽሪኩም ወልጅን ወልኢንስ ሁሉ
ሁሉም ሱጁድ ያደረጉ ስለዚህ ሙሽሪኮቹ ሱጁድ ያድርገዋል ዝም ብሎ መደፋት ነው እንጂ አለበለዚያ እነሱ አንደኛ ሙሽሪክ ናቸው ውዱ የለም ነጃሳም ናቸው انما المشركون نجس مع ذلك السجود ያድርገዋል وكذلك عبد الله ابن عمر ይላል ማን ቡኻሪ رحمه الله تعالى ليس له وضوء وكان ابن عمر رضي الله عنهما يسجد على غير وضوء سجود ያደርግ ነበር ስለዚህ አሁን ሱጁድ ትለዋ ውዱ ሳታደርጉ ሱጁድ ማድረግ ሃይደኛ ራሱ ሱጁድ ታደርጋለች ሃይደኛ ሃይድ ላይ ያለች ለምን ሶላት አይደለም ሱጁድ ብቻ ነው ሶላት አይደለም ውዱ ያስፈልገው ገላተበት ያስፈልገው እስቲቅባል القبلة ያስፈልገው ሰላምታ ያስፈልገው ተክቢራ ያስፈልገው እንትን ውጭ ላይ ሆነ እንትን ንያ ያስፈልገው እስቲቅባል القبلة ማያስፈልገው ወደ ያገኛችሁ ሱጁድ ማድረግ ነው በቃ ይሄ ነው والله اعلم ሶስተኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ምን ይላል ኡስታዝ ጥያቄ ነበረኝ ጥያቄ ሴት ልጅ በሸሪዓ እርድ ማድረግ ትችላለችን አዎ ትችላለች ይሄ ብዙ ጊዜ በተደጋጋሚ መጥቶ መልስ ሰጥቶበታል ባረከላሁ ፊክ ነብዩ አለይሂ ሰላቱ ወሰለም የፈቀዱት ስለሆነ እንደውም ከዕብ ኢብኑ ማሊክ فيما رواه الامام البخاري رحمه الله تعالى انه كانت لهم غنم የሆኑ ፍየሎች ነበሩት انه كانت لهم غنم ፍየሎች ነበሩት بسلع በሚባለው ተራራ አካባቢ ኮረብታ አካባቢ ላይ የሚታገዱ የሚጠበቁ በጎች ነበሩና እዛ መካከል فابصرت جاريه لنا የሆነች ባሪያችን የሆነችን ፍየል ወድቃ ስትንደፋደፍ ልትመክ በቃ ልትሞት ጣረሞት ላይ ልክ ስትደርስ አየቻት فكسرت حجرا ድንጋይ ስንጥቅ አደረገችና በስልፏጩ فذبحتها به رد ያረገቻት ያችን ፍየል فقال له كعب بن مالك እንዲህ አላቸው لا تاكلوا አንደኛ ባሪያ ናት ያረደች ሁለተኛ ሴት ናት አራጁ ስለዚህ ቆያትም حتى اسال النبي صلى الله عليه وسلم ነብዩን ሳልጠይቅ እንዲያትበሉ ወይ ራሱ ሄደ ወይ መላእክተኛ ላከ ነብዩ ተጠየቁ ረሱል አለይሂ ሰላቱ ወሰለም فامره باكلها ብለው ነብዩ አለይሂ ሰላቱ ወሰለም አዘዙ ረሱል አለይሂ ሰላቱ ወሰለም ስለዚህ ሴት ልጅ ታርዳለች አዎ ሴት ልጅም ታርዳለች ባሪያም ታርዳለች ልጅም ያርዳል ይደስተጣ ከቻለ ቢላውን ማለት ከቻለ ሚያከሆነ ማይሆን እርዱን ማሳመር መቻል አለባቸው ሴት ልጅ ዶሮም ታርዳለች ፍየልም ታርዳለች ሙከትም ታርዳለች በሬም ታርዳለች ግመልም ታርዳለች ሴት ልጅ ያረደ ይበላል የሴት ልጅን ነውር ያደረገበት አገር ሞልቷል ብዙ ቦታ እንትን ቢለቅም ይሄ ነገር ብዙ ቦታ ደግሞ ሌላ ብዙ ቦታ ደግሞ ነው ሴት ልጅ አርደ ሸሁኑ ረዱልኝ ነው የምትለው ራሷ ማረድ ዶሮ ራሷ ማረድ ትችላለች እኮ ራሷ ማረድ ትችላለች ማረዱን ማስተካከል ነው ማሳመር ነው በቃ ያን አንገቷን በጥሶ መጣል ባይሆን ጠምዞ ቆርጦ ገንጥሎ ሳይሆን አርዶ ዘበህ አድርጎ በዛ እንትን ማለት ነው ይሄንን ማወቅ መቻል እንጂ ሌላ በተለይ እኛ ሀገር ላይ አሁን ሴት ያረደችውን የሚበሉ አይመስለኝም በልጅነታችን ስለማናቅ hatta ራሱ እማቀው ነገር ማለት ነው በልጅነት ዱባ ሲተክሉ እንዲያፈራ ብለው ወንድ ልጅ ያዝሉና ዱባ ይተክላሉ እንግዲህ የሆነ መልከታ ነው እርድ ከተደረገ ደግሞ ወንድ ልጅ አዝላ አረደችው አሉ ይበላል አይበላም ይጨቃጨቃሉ ወንድ ልጅ አዝላ ነው ያረደችው የግድ ወንድ መሆን አለበት የሚለው የሆነ በቃ ውስጣቸው ስለገባ ነው ይሄ يقول امام ابن باز رحمه الله تعالى ذبيحه المراه اذا كانت تحسن ذلك የምትችልበትና የምታቀበት ከሆነ ይሄ የተፈቀደ ነው ረخص النبي صلى الله عليه وسلم በዚህ ላይ የፈቀዱት ነው ችግር የለም ብለው ፈትዋ ሰጥተዋል ሐዲሱም ቀድሞ ደግሞ ጠቁሞናል ነው والله اعلم አራተኛ ጥያቄ السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته الله وإياك ذاك መጀመሪያ አቂዳዬን ሳላስተካክል አህባሾች ጋር ሆኜ ወሃብያ አክራሪ ብያለሁና አፉት በለኝ ለአላህ ብላችሁ አፉት በሉኝ ወደ ጥያቄ ስገባ እናቴ ታማብኝ ካልታከምሽ ወላሂ አልደውልም እንዲሁም ካልታከምሽ አባቴን እድረዋለሁ ብዬ ቃል ገብቼ ሳትታከም ቀረች እና ከፋራ እንዳለብኝ አውቃለሁ እናም እንዳልጾም ሳኡዲ ነው ያለሁት እየሰራሁ ይከፈለኛል እና አሁን ያለብኝ ምስኪኖችን ማልበስ ነው ወይስ መጾም
ኡስታዝ አደራ እንዳታልፍብኝ ከፋራዬን ሳላወጣ ብዬ የኢዱን እንኳ አላገኘኋትም እናቴን የሚል ነው። ይሄ እንደዛ አይነት እናትን ላለማናገር አባትን ላለማናገር እንትን ማለት ወንጀል የሚከትረው ዝም ብላችሁ እዚህ በማያደርስ ነገር ከሆነ ማለት ነው። ምናልባት አሁን ታሪክ ሶላት ቢሆኑ የሆነ ነገር ቢሆኑ ማኩረፍ የሚፈቀድበት ደረጃ እንዳለ አህሉል ዒልም የሚናገሩበት ወጅህ አላቸው። ባረከላሁ ነገር ግን በዚህ በትንሽ በትልቁ እንደዚህ አይነት መሃል ላይ ዝምድናን የሚቆርጥ እንደዚህ ነገር ከሆነ ከፋራ ማውጣት ነው። ትቶ ስራውን ትቶ ከፋራውን ማውጣት ነው። መጀመሪያ ቀድመ ዝም ብለህ ከፋራህን ማውጣት ብቻ እኮ ዝም ብለህ ከፋራህን ማውጣት ብቻ እነመን ሐለፈ ዐላ ማዕሲያ ከቀጢዐት الرحم ዝምድና መቁረጥን ይመስል ወጀብ ዐለይሂ ማፍረስ አለበት። ويكفر عن يمينه لقول النبي صلى الله عليه وسلم من حلف على يمين فرأى غيرها خيرا منها فليأتي الذي هو خير وليكفر عن يمينه በሁለቱም ዘገባ አለ። አንድ ነገር ላይ ወላሂ አላደርገውም ብሎ የማለ ወይ ያድርገውና ከፋራውን ያውጣ ወይ ከፋራውን ያውጣና ያድርገው። በሁለቱም ዘገባ አለ። ቀድሜ የተመቸህን አድርግና ከፋራህን አውጣ ወይ ከፋራህን አውጣና እንትን ግር የለም ቶሎ እናትህንም አናግር። እንደዚህ አይነትም እንትን አታድርጉ። ይሄ ደግሞ እናት ላይ የሚወሰድ አድማ ደግሞ ጥሩ አይደለም፣ ክልክል ነው። ወደ ከፋረተል የሚመጣልሃል በዛ በኩል